ደስ ይላል እውነት። አንዴ የዱለቻ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ይሄ የምትመለከቱትን ማር እየተቆረጠ ያለበት ሁኔታ ላይ ነው እና ያለነው ለታህሳስ ገብርኤል ለመስጠት 2018 ዓመተ ምህረት ታህሳስ 19 በዓሉን ስናከብር የምንሰጠው ነውና ይሄንን ተመልክታችሁ ዘንድሮ የበረከቱ ተካፋይ እንድትሆኑ መታችሁ እምነት በመውሰድ ፈውስን እንድታገኙ ጥሪዋን ታቀርባለች ቅድስት ቤተክርስቲያን። የዱለቻ ደብረ ብስራት ቅዱስ ገብርኤል ነውና ይህ ቦታ የፈውስ ቦታ ነው። ብዙ ዓመት አመው ፈውስን ያገኙ ሰዎች አሉና እንዲሁም ምስክርነትን የሰጡ ግለሰቦች አሉ። ይሄንን ቦታ መታችሁ በአካል ተገኝታችሁ የበረከቱ ተካፋይ ሆናችሁ እንዲሁም ፈውስን እንድታገኙ ሲትል ቅዱስ ገብርኤል ቤተክርስቲያን ጥሪውን ያቀርብላችኋል። ወገኖች መጣ እያላችሁ እዩን ጎብኙን ያለውን ነገር ወይስ ከስር ላሳይ ይታያል። ያው አዮ እንደምታዩት አሁን ስንቆርጥ ነው። በኋላ ደግሞ ዋናው ላይ እዛ የተቆረጠውን እናሳያችኋለን። ቀረጽ አድርገን እናቀርብላችኋለን። 1 2 3 ድርድር ነው ምናምን ነገር ያነሳው በጣም ብዙ አለ ውስጥ እስካሁን 4 ድርድሩ ነው የተቆረጠውና በጣም ብዙ ነው ያለው። አያት ታረጉታላችሁ። ምን ያው እንደምታዩት ነው ማሮ ሳይሽ ድረስ ነው በጣም ነው ያዘውና ሙሉ ለሙሉ ነውና ያዘው። ይሄ የምታዩትን ቁም ሳጥን የልብስ ቁም ሳጥናችን ነውና ሙሉ ለሙሉ ነውና የወሰደው። በዛ መሰረት ይሄንን ነገር እናንተም ተመልክታችሁ የበረከቱ ተካፋይ እንድትሆኑ ጭምር ነው ጥሪ እያቀረብን ያለ ነው። ለዛ ነው መብራት አላበራም። እንግዲህ ስንጨርስ መጨረሻ ላይ አንድ ላይ ያይዞት ይቀጥላል። ያያችሁ ነው አይደለም ወገን ተመልከቱ። ክርስቲያኑ በሙሉ ራቅ ብያረክ ቀረጻው። ኦኬ ያው እንደምታዩት ቤተክርስቲያን ውስጥ ነው ያለ ነው። ለታማኝነቱ ደግሞ እዛው ቤተክርስቲያን ውስጥ ስለመሆናችን የሚገልጽ ይሄው እንደምታዩት ንቡ ቦታውን አስለቅቆን ቀፎውን አድርጎ ያለው የቁም ሳጥኑን ነውና ቤተክርስቲያኑን ቁም ሳጥን ውስጥ ነው። ቤተክርስቲያን ውስጥ ነው ያለው ንቡ። ያው እንዳያችሁት ከውስጥ ነው እየቆረጥን ያለ ነው። ይህንን ቦታ መታችሁ በመጎብኘት የፈውስ ተካፋይ እንድትሆኑ ወንድሞቻችን የዳኑትን እናንተም ደግሞ በተለያየ ህመም ላይ ያላችሁ ሰዎች የተለያየ እምነት ላይ ያላችሁም ሰዎች ቢሆን መታችሁ የፈውሱ ተካፋይ እንድትሆኑ ጥሪዋን ታቀርባለች ቅድስት ቤተክርስቲያን። የዱለቻ ደብረ ብስራት ቅዱስ ቤተክርስቲያን ቅዱስ ገብርኤል ቅድስት አርሴማ በአንድ ላይ በመሆን ሁለቱ እንትን ያሉ ናቸውና መታችሁ እንድትጎበኙን ስንል ጥሪያችንን እናስተላልፋለን። ሁላችንም ይሄን የበረከት ተካፋይ እንድንሆን ያብቃል። ለታማኝነቱ ነው እየቀረስኩ ያለሁትና እውነትም ይሄ ቤተክርስቲያን ውስጥ አይደለም ብላችሁ ለምትሉ ሰዎች ቅኔ ማህሌት ነው ያለው ንቡ። ይህ ከቅኔ ማህሌት ላይ ነው። ቅኔ ማህሌት ላይ ሆኖ ምንም አይነት ነገር ጉዳት አያደርስም። መንከስ የለም ምን የለም። ፈውስ ያለበት ቦታ ነው። እባካችሁን ወደዚህ ደብር መታችሁ የፈውስ መድኃኒት የሆነውን እምነታችንን ተካፋይ እንድትሆኑ ጥሪያችንን እናስተላልፋለን። ወደ ውጭ ደግሞ እስቲ ወጣ እንበልና እስካሁን የተቆረጠውን ትንሽ ቀረጽ አድርጌ ላስተላልፍላችሁ። ወንድሞቼው እንደምታዩት ቀረጻ ላይ ነን። ማሩን ይኸው እንደምታዩት ነው። አሁን ነጭ ማር ነው። ገና በትንሹ ነው ይሄን የተቆረጠውን እያሳየኋችሁ ያለሁት። ብዙ ገና አልተነካም። ገና ውስጥ ላይ እንቆርጣለን። ከቆረጥን በኋላ መጨረሻም ላይ እናስተላልፍላችኋለን ያለውን ነገር። እያብራራ ነው ተሼ የሚቀርጸው። እሺ እያወራ ነው የሚቀርጸው። እንግዲህ ያው እንደምትመለከቱት 2015 ላይ ነው ይሄ ንብ የገባው። ህማማት ላይ ካህናት በአገልግሎት ላይ ባሉበት ሰዓት ነው ገብቶ እስካሁን ድረስ በጣም ብዙ ሰዎችን ፈውስ ያገኙበት ቦታ ነውና እባካችሁን ወደዚህ ቦታ ላይ በመምጣት የፈውስ
እጁን ይዘረጋላችኋል ቅዱስ ገብርኤል እና መታችሁ የበረከቱ ተካፋይ እንድትሆኑ ነው ጥሪያችንን እያስተላለፍን ያለ ነው። መግባት እንችላለን። አርግበትና እንግባ። ምን ሆኖ ነው አንተ እንዲህ ያለው? ምን ያይሁን ሄድ እስቲ አንድ ብንነካለትስ ና እስቲ አንዴ ዜድ ናማ እስቲ ናማ እንትን ነው ነው በዚህ በኩል ገና ነው። እስቲ አይታረጉ አስር አይ ምንድነው ተፋተፋ አድርጎበታል። ዞሮ ለራሱ እና ነው ምንድን እንዳይልብን እንዳይጎዳ ቀርበው ይተሻላል። እሺ ደግሞ ካልሆነ ወደ መጨረሻው አካባቢ ላይ ሲቃረብ ብላጊ ከሰጠ ሲቀረብ ደግሞ እንትን ካለ ሲቃረብ እናየዋለን እንጂ አሁን እንትን ነው። አይ